ቢዝነስ ይሄን ማሳደግ ከፈለክ ይሄንን ነገር መጠቀም አለብህ። ይሄ ምንድነው? ኢአርፒ ሲስተም ወይም ደግሞ ያንተን ቢዝነስ ማናጅ ማድረግ የሚችል ሲስተም ማለት ነው። ይሄ ሲስተም ከኢንተርፍ ወርክ ፍሎ ምን እንደምትገዛ፣ ምን እንደምትሸጥ፣ በስንት እንደገዛክ፣ በስንት እንደተሸጠ እና ደግሞ ያንተ ፕሮፊት ምንድነው ሎስ ያደረከው ምንድነው የሚለውን ነገር በኮምፒውተር ማናጅ ማድረግ ትችላለህ ማለት ነው። እና ደግሞ ምንድነው ክሊኒክ ላይ የምትሰራ ከሆነ ደግሞ ምንድነው ሬጂስተር ማለት ትችላለህ ሁሉም ነገር ማለት ነው። ፎር ኤግዛምፕል አንድ ሰው መጣ ቫክሲኔሽን፣ ዲያግኖሲስ፣ ትሪትመንት፣ ላቦራቶሪ ኤቭሪቲንግ ነው። ሶ ይሄ ሲስተም ማለት ነው ኢአርፒ ሲስተም ዩ ካን ማኔጅ ኤቭሪቲንግ ባይ ዩዚንግ ኢት እና ሁሉም ነገር ቀላል ያደርግልሃል። እናም ደግሞ ላይክ ያለውን ነገር ዳይሬክትሊ ታያለህ ማለት ነው። ይሄ ደግሞ ብዙ ታይም ሴቭ ያደርግልሃል። እና ደግሞ ሰርች ማድረግ አለ። ሰርች ስታደርግ አሁን ፎር ኤግዛምፕል ወረቀት ላይ ከሳክ ያ ወረቀት ደግሞ ምንድነው 20 ፔጅ 30 ፔጅ ሊሆን ይችላል። ቀጣይ ቀን ያንተ ደንበኛ ተመልሶ ሲመጣ አንተ ማን ምን ላይ ነው ያደረኩት ላይክ ስለሱ ኢንፎርሜሽን ማስታወስ ይከብድልሃል ማለት ነው። እናም ደግሞ ምንድነው የከፈለው ምንድነው ያልከፈለው፣ ስንቱን ነው የከፈለው፣ ስንቱን ነው ያልከፈለው፣ ይሄን ነገር ላይክ ማናጅ ለማድረግ የሚያስፈልግ ይሄን ሲስተም ነው ማለት ነው። ይሄን ሲስተም ውስጥ ብዙ ነገሮች መስራት ትችላላችሁ። ከመጀመሪያው ምንድነው መጀመሪያ ላይክ አፖይንትመንቱን ሬጂስተር ማለት ትችላላችሁ። ከዛ ደግሞ ፎሎ አፕ ወይም ደግሞ ላይክ ምንድነው ባለው ሪማይንደር ማለት ነው ፎሎ አፕ ማድረግ ትችላላችሁ። ከዛ ደግሞ ምንድነው ሲስተሙ ላይ ባክአፕ ማድረግ ትችላላችሁ። ዶክመንቶችን ማዘጋጀት ትችላላችሁ። ሪፖርት ማዘጋጀት ትችላላችሁ። ደንበኞችን ደግሞ ሬጂስተር ማድረግ ትችላላችሁ። ከዛ ደግሞ አኒማሎችንም ሬጂስተር ወይም ደግሞ ፔሸንቶችን ማለት ነው ፔሸንቶችንም ሬጂስተር ማድረግ ትችላላችሁ። ከዛ ደግሞ ፔመንቱን ፋይናንሻል ኤክስፔንሱን ሁሉም ነገር ላይክ ሬጂስተር ብቻ ሳይሆን ላይክ እዛ ላይ ዳታውን ማየት ትችላላችሁ። ከዛ ደግሞ ላይክ ኤቭሪቲንግ ላይክ እንደዚህ ከምናገር ቪዲዮ ላይ ያሳያለሁ። ወደ ቪዲዮ ማይሜ ወደ ኮምፒውተሩ ማለት ነው ኮምፒውተሩ ላይ ቼክ እናደርጋለን። ጥያቄ ካላችሁ ደግሞ በዚህ ስልክ ደውሉኝና አናግሩኝ። ፔመንቱ ምናምን ነገር ሁሉም ነገር እንዴት እንደምሰራ ያሳያችኋለሁ። ሶ ይሄንን ቪዲዮ በሊንክ ይላኩልኝ ከሆነ ላይክ ይሄ ቪዲዮ ጀነራል ነው ተሰራው ለአንተ ብቻ አይደለም። ሶ ይሄንን ቪዲዮ አሁን ቱቶሪያል ነው። ሶ እስከ 30 ደቂቃ ወይ ሊቆይ ይችላል ቪዲዮ። ሶ ሴት ባክ ሪላክስ ኤንድ ኢንጆይ ዘ ሾው። ይህን ሲስተም ላይክ እንዴት መጠቀም እንደምትችሉ ስቴፕ ባይ ስቴፕ ያሳያለሁ ማለት ነው። ከመጀመሪያው መጀመሪያ እኔን ኮንታክት ማድረግ ይኖርባችኋል። እኔን ኮንታክት አደርጋችሁ በኋላ ይህን ፋይል ልክላችኋለሁ ማለት ነው። ቬት ክሊኒክ ሼር ዚፕ ፋይል አድርጌ ማለት ነው። ይህንን ፋይል ምን ማድረግ ያስፈልጋል? ኮፒ ማድረግ ያስፈልጋል ማለት ነው። ኮምፒውተር ላይ ነው አሁን ሴትአፕ እያደረግን ያለ ነው። የስልክም አለ። የስልክ በሌላ ቪዲዮ ነው ማሳያችሁ። በዚህ ደግሞ በኮምፒውተር ላይ እንዴት እንደሚሰራ ነው ማሳያችሁ ማለት ነው። የስልክና የኮምፒውተር ነው የተለያየ ሲስተም ነው። ሾው ኢን ፎልደር አለው ማለት ነው። ራይት ክሊክ አድርጌያለሁ። ሾው ኢን ፎልደር አለው። ይሄንን መዝጋት እችላለሁ። ይሄንን ፋይል አለኝ አሁን። ይሄንን ፋይል ላይ ምን አደርጋለሁ? ራይት ክሊክ አደርጋለሁ። ራይት ክሊክ ካደረኩ በኋላ ምንድነው ኤክስትራክት የሚል ይኖረኛል ማለት ነው። ኤክስትራክት የሚል እቺን ቦታ ላይ ክሊክ አደርጋለሁ ማለት ነው። ከዛ ደግሞ ኤክስትራክት ኦል የሚል አለ ምናምን ነገር ይሄን አሁን እዚህ ቦታ ሄጄ ኤክስትራክት የሚል ክሊክ አደርጋለሁ ማለት ነው። ከዛ ኤክስትራክት መሆን ይጀምራል ማለት ነው። እኔ ከዚህ በፊት ኤክስትራክት ስላደረግኩ ለሁለተኛ ጊዜ ኤክስትራክት ማድረግ አያስፈልገኝም። ግን ኤክስትራክት ካደረጋችሁ በኋላ እዚህ ውስጥ ትገባላችሁ ማለት ይሄ ፋይል ይመጣላችኋል ማለት ነው። ኦኬ ይሄ ፋይል ይመጣላችሁ። እኔ ኦልሬዲ ዳውንሎድ ስላደረኩ ነው ይሄ ፋይል ነው ይመጣላችሁ። ኤክስትራክት ካደረጋችሁ በኋላ ማለት ነው። ይሄንን ላይ ክሊክ ማድረግ ያስፈልጋል ሁለት ጊዜ ማለት ነው። ይሄን ላይ ክሊክ ካደረጋችሁ በኋላ ምንድነው ኢንስታል የምትል እዚህ ጋር አለች። እሷን ክሊክ አደርጋላችሁ ማለት ነው። ኢንስታል የምትል እቺን ነገር ክሊክ አደርጋላችሁ ማለት ነው። ኢንስታል ካደረጋችሁ በኋላ ሁሉም ነገር አልቋል። አሁን ወደ ኋላ መለስ ትችላላችሁ ማለት ነው። ላጥፋ ሁሉም ነገር። በዚህ መንገድ ነው የሚደረገው። ስቴፕ ባይ ስቴፕ አሳያለሁ። ከዛ በኋላ እዚህ ላይ አንድ አይከን ትኖራለች ማለት ነው። አንድ አይከን ትኖራለች። ያቺ አይከን ነው አሁን እቺን አይከን አሁን ሁለት ጊዜ ክሊክ ካደረኩ ማለት ነው ይሄ ነገር ይከፈትልኛል ማለት ነው። በዚህ መንገድ ነው የሚሰራው ማለት ነው። ጀነራሊ እንደገና አንድ ጊዜ ደግሜ ላሳያችሁ። ይሄንን ቦታ ላይ መጀመሪያ ፋይሉን ላክላችኋል። ፋይሉን ላካል። ከዛ ያንን ፋይል ላይ ደግሞ ምንድነው የሚያደርገው ራይት ክሊክ አድርገን እንከፍታለን ማለት ነው። ራይት ክሊክ አድርገን ከዛ ሾው ኢን ፎልደር የሚል ነገር እንከፍታለን ማለት ነው። ሾው ኢን ፎልደር የሚል ክሊክ ከከፈትኩ በኋላ ይሄንን ፋይል ላይ አሁንም ራይት ክሊክ አደርጋለሁ። ከዛ ኤክስትራክት ኦል የሚል አለ። ይሄን ላይ ክሊክ አደርጋለሁ። ከዛ ኤክስትራክት ላለው ማለት ነው። ኤክስትራክት ካደረኩ በኋላ ምንድነው የሚመጣልኝ? ይሄ ፋይል ነው የሚመጣልኝ ማለት ነው። እኔ ከዚህ በፊት ኤክስትራክት ስላደረኩ ሁለተኛ ጊዜ ማድረግ ስላልፈለኩ ነው። ይሄ ፋይል ስለሚመጣልኝ ምንድነው ሁለት ጊዜ ክሊክ አድርጌበታለሁ። ከዛ ኢንስታል የሚል አለ። እቺ ኢንስታል የምትባል ሁለት ጊዜ እናደርጋለሁ ክሊክ አደርጋለሁ ማለት ነው። አልቋል በቃ። ከዚህ በኋላ ስላለቀ አሁን ምንድነው ሁሉም ነገር መዝጋት ነው ማለት ነው።
ሁሉም ነገር መዝጋት ነው። ይሄ ነገር እንደዚህ ይመጣላችኋል። ከዛ ይሄ ነገር ይከፈታል። በቃ አሁን ሁሉም ነገር መዝጋት ነው ማለት ነው። ሌታስ እና አሁን ወደ ስራው እንግባ ማለት ነው። እሺ እዚህ ላይ ይታያል ይሄ ቬትኬር ኤርፒ የሚባለው ይሄንን ላይ ክሊክ አደርጋለሁ ማለት ነው። ይሄንን ክሊክ አድርጎ ምንድነው ይከፈትልኛል ማለት ነው። እንትኑ ኢንተርፌሱ ማለት ነው። እሺ አሁን ክሊክ እያደረኩ ነኝ። ላደርገው ክሊክ አድርጋለሁ ሁሉ ጊዜ ይሄ ነገር መጥቶልኛል። ሳይዝ ልጨምረውና አሁን ሬጂስተር ማድረግ ያለብኝ ለመጀመሪያ ጊዜ ከሆነ ሬጂስተር ማድረግ ያለብኝ። ከዚህ በፊት አካውንት ካለኝ ደግሞ በዛ አካውንት ነው ሎጊን የማደርገው ማለት ነው። እኔ አሁን አዲስ ከሆንኩ ምንድነው ሬጂስተር የሚላለች ሬጂስተር ይላለው ማለት ነው። ሬጂስተር ሳደርገው አሁን የክሊኒክ ስሙን ይጽፋሉ ማለት ነው። ፎር ኤግዛምፕል የክሊኒክ ስም ሊሆን ይችላል፣ ፔት ዞን ሊሆን ይችላል ማለት ነው። ፔት ዞን ብዬ ይጽፋሉ ማለት ነው። ፎን ነምበሩን ደግሞ ይጽፋሉ። ይሄ ፎን ነምበር አክቹሊ የኔ ነው። በዚህ ልትደውሉ ትችላላችሁ። አድሬሱን ደግሞ አይ ቲንክ ፎር ኤግዛምፕል ያለው አቃቂ አዲስ አበባ የእናንተ ፔት ዞን ክሊኒክ የት ነው የሚገኘው የሚለውን ነገር ክሊኒክ ክሬት ያደረግን ነው። ሌላ ነገር የለም። ከዛ ኔክስት ላለው አድሚን አካውንት መክፈት ያስፈልገኛል። ለአድሚን አካውንቱ የኔን አካውንት መክፈት ያስፈልገኛል ማለት ነው። በራሴ ስም ከፍታለሁ። ፎር ኤግዛምፕል ባንክ ድርጅቱን በራሴ ማለት ነው። ከዛ ዩዘር ኔምን ታስገባለህ። ይሄንን ነገር መስራት ዩ ዶንት ሃቭ ቱ ፎርጌት ይሄንን ነገር ማለት ነው። ይሄን ዩዘር ኔም እና ፓስወርዱ ማለት ነው። እኔ ፓስወርዱ ምን ብዬ ነው የሚሞላው? እንደ ፍላጎት መሙላት ይችላል። ፓስወርዱን አላሳይም ይችላል። ከዛ ደግሞ ፓስወርዱ ሜቢ ፎር ኤግዛምፕል ለእናንተ ብዬ ሴፍ ፓስ ብዬ ጽፋለሁ ማለት ነው። ከዛ ያንን ፓስወርድ እዚህ ላይ ደግማለሁ። ያንን ፓስወርድ ሴፍ ፓስ ብዬ ይሄንን ደግማለሁ ማለት ነው። ለጊዜ ነው የምጽፈው ማለት ነው። ፓስወርድ ኮንፊርም ፓስወርድ አሁን ጌት ስታርት ስለው ይሄ ወደ እንትኑ ገብቻለሁ ማለት ነው። ወደ ሲስተሙ ገብቻለሁ ማለት ነው። ሲስተሙ እንደዚህ ይመስላል ማለት ነው። ይሄውን ከዚህ በፊት ሙሉ ሎድ ያደረኩት ማለት ነው። ያ እንደዛ ነው የምሰራው ማለት ነው። እሺ እንጀምረው ከየት ነው የምንጀምረው? መጀመሪያ ከየት ነው የምንጀምረው? ከዚህ እንጀምረው፣ ከኦነር እንጀምረው ማለት ነው። መጀመሪያ ላይ ምንድነው የሚመጣው? አዲስ ደንበኛ ይመጣልናል ማለት ነው። አዲስ ደንበኛ ሲመጣልኝ ወይም ደግሞ አዲስ ኦነር ሲመጣልኝ አድ ኦነር ይላሉ ማለት ነው። አዲስ ኦነር አሁን እየጨመርኩ ነው። ሌላ ካስተመር መጣ ወይም ደግሞ ደንበኛ መጣ። ያንን ደንበኛ ሬጂስተር ላደርግ ነው። አሁን ያንን ደንበኛ ስሙን ማን ልበል? እሺ ስሙን ልበለው ከማል ልበለው። ከዛ የሱ ፎን ነምበርም እዚህ ላይ ይጽፋሉ ማለት ነው። የሱ ፎን ነምበርም እዚህ ላይ ይጽፋሉ። ከዛ ኢሜል የሚያስፈልግ ከሆነ ኢሜል ይጽፋሉ። የሱ አድሬስም ከሆነ ይጽፋሉ ማለት ነው። ሜቢ ሲኤምሲ ከተገኘ ሲኤምሲ ያለው። ከዛ ደግሞ ኖት መጻፍ ይችላሉ። ዲስ ክሊንት ወይም ደግሞ በአማርኛ ኪቦርድም ካላችሁ በአማርኛ፣ በኦሮምኛም ከሆነ በኦሮምኛ ማለት ነው። በእንግሊዝኛ ጽፎ ዲስ ክሊንት is very good. I have to save him and work with him. like ስለሱ አንዳንድ ኢንፎርሜሽን ለማስታወስ እንደ ኖት መጻፍ ነው ማለት ነው። ይሄ አሁን የኔ ክሊንት እዚህ ቦታ ላይ ከማል የሚል ጨምራለሁ ማለት ነው። ክሊክ አድርጌ ዲቴሉን አሁንም ኤዲት ማድረግ ይችላል። ስለሱ ነገር አሁን እዚህ ቦታ ላይ ክሊክ አደረኩ። ይሄንን ሰው የሱን ፎን ነምበር አሁን ከቀየረ እዚህ ቦታ ላይ ክሊክ አድርጌ የሱን ፎን ነምበር ነው ይችላል። ወይም ደግሞ ኢሜል መጨመር ከፈለኩ kamal@gmail.com የሚል አገኛለሁ ማለት ነው። እሺ በጣም ጥሩ። አሁን ምን ላይ ፔጅ እዚህ ቦታ ነን ያለነው። ከዛ እዚህ ቦታ ላይ ደግሞ ከማል የሚል አለ ማለት ነው። ስለዚህ ከማል አሁን ሰርች ማድረግ እንችላለን። አሁን ብዙ ከሆኑ ማለት ነው ለማግኘት ከማል ብዬ ሰርች ካደረኩ እንደዚህ ነው የሚመጣልኝ ማለት ነው። ወይም ደግሞ በሱ ፎን ነምበር ሰርች ማድረግ ማለት 0943 ምናምን ከሰርች ካደረኩ አሁን የሱ ፎን ነምበር ይመጣልኛል ማለት ነው። ፎር ኤግዛምፕል ዳዊትን ሰርች ማድረግ ከፈለኩ ዳዊት፣ ወይም ደግሞ በሱ ፎን ነምበር ማድረግ ከፈለኩ +251 ከዛ ምን አለ ዳዊት 933 አይደለም 933 ነው 933 በቃ አሁን የሱ ስልክ መጥቶልኛል ማለት ነው። በዚህ መንገድ ነው የምሰራው ማለት ነው። አሁን እዚህ ላይ አድ ኦነር ብያለሁ። አሁን ከማል አሁን ይሄ አኒማሎች ይኖራሉ ወይ ውሻ ወይም ደግሞ ካት ያመጣል ማለት ነው። ያንን ሲያመጣ እኔ አድ አኒማል ብዬ እዚህ ላይ ያመጣውን ነገር እዚህ ላይ ሬጂስተር ማድረግ ይችላል። ወይም ደግሞ እዚህ ቦታ ላይ አኒማልስ የምትላለች እዚህ ቦታ ላይ ገብቼ አኒማሉ ሬጂስተር ማድረግ ይችላል ማለት ነው። ሁለቱም ይቻላል። ወይ በዚህ እጄ እዚህ ውስጥ ሆኜ
አድ አኒማል ማለት ይችላል ወይም ደግሞ እዚህ አኒማል ታብ ላይ መጥቼ አድ አኒማል ያቻለው ማለት ነው። ስለዚህ እዚህ ላይ አሁን አኒማሎችን ነው አሁን ሊስት የምታደርጉት ማለት ፔሸንት የሆኑ ማለት ነው። ፔሸንት የሆኑ ወይም ደግሞ ቫክሲን የምታደርጉ ወይም ደግሞ ላይክ የምታከሙትን ሁሉም ነገር እዚህ ላይ ሊስት ያላችሁ አኒማሎችን አሁን ፎር ኤግዛምፕል አሁን ለዚህ ከማል ያለው ሰውየው እንትን ጨምሮ እስኪ አንድ ውሻ መጣ እንበልና እስኪ አድ አኒማል እንበል። ሶ ያኔ የውሻ ሲሆን ምንድነው ሜቢ ቱቱ እንበል። ከዛ ደግሞ የስፔሲ ደግሞ ምንድነው ሜቢ ካኒን እንበል። ኦነሩ ማን ነው እንበል። ኦነሩ ከማል ስለሆነ ሰርች አደርጋለሁ ማለት ነው። ከማል የሚል አለ ሶ መርጣለሁ። ከዛ ደግሞ ብሪድ ምንድነው የሚል ነገር ላይ ከዚህ ውስጥ መምረጥ ይችላሉ ማለት ነው። እኔ ስለ ይሄን ነገር ብዙም ስለማውቀው ዝም ብዬ አንዱን ልምረጠው ፎር ኤግዛምፕል። ከዛ ጀንደር ውሻ ወንድ ነው ሴት ነው? ወንድ ነው ውሻው። ከዛ ደግሞ መቼ ነው የተወለደው ብዬ መጠየቅ ይችላሉ። ከነገረኝ ላይክ ይነግራሉ እንትን አድርጋለሁ። ፎር ኤግዛምፕል ባለፈው አመት ነው የተወለደው ጁን ላይ ሜቢ ላይክ ጁን 2 ነው የተወለደው ምናምን ብዬ ከጻፍኩ እንደዚህ ያደርጋለሁ ማለት ነው። ከዛ ደግሞ ወይቱን መጻፍ ይችላል። አስፈላጊ ከሆነ መተው ይችላል። ካስፈለገ ብቻ ነው የሚጽፈው ማለት ነው። ፎር ኤግዛምፕል ስንት ኪሎ ግራም ሊሆን ይችላል አንድ ውሻ? አይ ዶንት ኖ አይ ቲንክ 10 ኪሎ ግራም እንበል። ከለሩ ደግሞ ሜቢ ላይክ ብላክ እንበል። ከዛ ማይክሮ አይዲ ካስፈለገ ኢርታ ካስፈለገ አለርጂ ካስፈለገ ኖ አለርጂስ ማለት እንችላለን። ከዛ ደግሞ ስለዚህ ውሻ ወይም ደግሞ ስለዚህ ውሻ መጻፍ የምትፈልጉ ነገር ካለ እስኪ ምንድነው እስኪ ያለው ላይክ ፎር ኤግዛምፕል ስለዚህ ውሻ ማለት ነው this dog is on training learning stage of whatever ምናምን ነገር እንደዚህ ብላችሁ ምናምን መጻፍ ትችላላችሁ። ኤኒዌይስ እኔ ማጻፈው ነገር ነው። እሺ ሶ አሁን ቱቱ የሚባል እዚህ ላይ ጽፈናል። ይኸው እዚህ ላይ ቱቱ አለ ማለት ነው። ሶ በኋላ ላይ ሰርች ማድረግ ይቻላል ቱቱ የሚል ይመጣልኛል። ከዛ ደግሞ ስፔሺስ ደግሞ ከየት ነው? ካኒን ነበር የምረጥ ነው። ካኒን ብለሳችን አድርገው ቱቱ ይመጣልናል። ጀንደሩ ደግሞ ምን ነበር? ወንድ ነበር። ሜል ብለሳችን አድርገው እንደዚህ ይመጣልናል። ፊልተሪንግ ማድረግ ይቻላል ማለት ነው። ሶ አሁን እዚህ አኒማል እዚህ ኦነር ውስጥ ገባው እዚህ ኦነር ውስጥ ገባ። አሁን ከማል የሚለው ቤት አለ እዚህ ያለ አይደለም። ሶ አሁን ለዚህ ኦነር ኦኬ አንድ ጊዜ ልመለስና ኦኬ ያ ኤግዛክትሊ አሁን ለዚህ አሁን ኦነሩ ማለት ነው። ሶ ሙሉ ኢንፎርሜሽን አሁን ጽፈልለታል ማለት ነው። ፎር ኤግዛምፕል እዚህ ላይ ሁሉ ኢንፎርሜሽን አለ። ከዛ ደግሞ ኦነር ኢንፎርሜሽን አለ። ከማል ያለው ኦነር ኢንፎርሜሽኑ እዚህ ላይ አለ ማለት ነው። ሶ እዚህ ላይ ኦነር ያለው አሁን ለሱ ከማል አይ ቲንክ እዚህ ላይ አኒማሎች መጨመር እንችላለን። ሶ ፎር ኤግዛምፕል አድ አኒማል ብዬ መጨመር ይችላል ማለት ነው። እንትኑ ማለት ነው የፈለኩት አኒማሎችን ከዚህ ማለት ነውና ሶ በዛ መንገድ ነው መሳይ ኤኒዌይስ አይ ቲንክ ሜቢ ማስተካከል ያስፈልጋል። ኤኒዌይስ አይ ቼክ እሺ ሶ አሁን ከዚያ በኋላ አሁን ምንድነው አኒማሎቹ በዚህ ላይ ሊሆናሉ አይደለም? አኒማሎቹ በዚህ መልኩ ሊሆናሉ። ግን አሁን እዚህ ላይ ክሊክ አድርጌ ከዛ ደግሞ ዲቴሉ ማየት ይቻላል። ፎር ኤግዛምፕል ሜዲካል ሂስትሪ ከዚህ በፊት ከነበረ የለም ምንም ነገር የለም። ቫክሲኔሽን ከዚህ በፊት ከነበረ ሪማይንደር ምናምን ነገር ሪማይንደር ደግሞ ፎሎ አፕ ማለት ነው። ዶክመንት ስለዚህ ነገር ደግሞ ዶክመንቱን ጄኔሬት ማድረግ ከፈለኩ ማለት ነው። ስለዚህ አኒማል አሁን ፎር ኤግዛምፕል ስለዚህ አኒማል አሁን ከዚህ በፊት ሜዲካል ሂስትሪ አሁን እስኪ ይጠይቃሉ። አሁን እዚህ ከዚህ በፊት ስለ ቱቱ ምን የት ቦታ ሄዶ ነበር ምናምን ብዬ ጠይቃለሁ። ፎር ኤግዛምፕል ዝም ብዬ ላይክ ለማውራት ያክል ሲያወራ ዝም ብዬ የሚያስከፍል ነገር ካለ ያስከፍላሉ እዚህ ላይ ጽፋለሁ። የማያስፈልግ ከሆነ ደግሞ አልጽፍም ማለት ነው። ሶ አሁን ቪዚቱ ሪኮርድ እያደረኩ ነኝ። ስለሱ ኢንፎርሜሽን መጻፍ እየጀመርኩ ነኝ ማለት ነው። ቫክሲኔሽን እዚህ የታባለ ሪማይንደር አለ። አሁን ወደዚህ ይመለሳሉ። መጀመሪያ ወደዚህ ከመለሰ አሁን ያ ሰው ደግሞ ምንድነው ፎር ኤግዛምፕል ቀጣይ ሳምንት ይመጣሉ አለ። በቃ ዛሬ አይመቸኝም ቀጣይ ሳምንት ስላለ አፖይንትመንቱን መጻፍ አለብኝ ማለት ነው። ሶ ቀጣይ ሳምንት ዛሬ አሁን ምንድነው ዛሬ አሁን መንዴ ከሆነ ቀጣይ ሳምንት ማለት ቀጣይ መንዴ ማለት ነው። ቀጣይ መንዴ ይመጣሉ ካለ አሁን ወደዚህ ክሊክ እዚህ ቦታ ላይ ክሊክ አደርጋለሁ። ከዛ እዚህ ጋር መንዴ አለች 29 ላይ ስለዚህ ስኬጁል አደርጋለሁ ማለት ነው። ሶ ስኬጁል አፖይንትመንት በዚህ ቀን ላይ ማለት ነው። ሶ በዚህ ቀን ላይ ለማኒማል ለየትኛው አኒማል ለቱቱ ነው አይደለም? ለቱቱ አኒማል አፖይንትመንት እንትን ያደረኩ ነኝ። ስንት ሰዓት ነው? በዚህ ቀን ነው ቀጣይ ሳምንት ማለት ነው። እንትኑ ደግሞ ኦኬ ዴቱን ሊመረጠው ኦኬ ዴቱ ቀጣይ ሳምንት ስለሆነ ቀጣይ ሳምንት ማለት 29 ነው እዚህ ቦታ ላይ ጥሩ። ከዛ ደግሞ ስንት ሰዓት ላይ ነው? ሜቢ ስንት ሰዓት ላይ? ሜቢ 2 ሰዓት ላይ
ከዛ የሚመጣበት ደግሞ ምንድነው ምክንያቱ ደግሞ ሰርጀሪ ሊሆን ይችላል ወይም ደግሞ ግሩሚንግ ሊሆን ይችላል ይጽፋሉ ማለት ነው። ፕሪዮሪቲ በጣም አስፈላጊ ነገር ከሆነ ኃይል አለው። ከዛ ኖት ደግሞ የፈለኩትን ኖት ላይ ይጽፋል ነገር እሺ ሶ በዚህ መንገድ ይጽፍልኛል ማለት ነው። እንደዚህ እዚህ ላይ ይደረድልኛል ማለት ነው። ሶ የቀጣይ ቀን ማየት ይችላል ምናምን ሁሉ ነገር አሁን የቀጣይ ሳምንት ምን አፖይንትመንት አለኝ ቤሲክ አድርጎ ይሄ ቱቱ የሚባለው 8 ሰዓት ላይ አለኝ የሚል ስኬጁል ሆኗል። ከዛ ከጨረስኩ ደግሞ እዚህ ጋር ቼክ-ኢን ይላሉ። እዚህ ላይ ክሊክ ካደረኩ ስራውን ጨረስኩ ማለት ነው። እዚህ ጋር ደግሞ ዲሊት ማድረግ ይችላል። እዚህ ጋር ደግሞ ኤዲት ማድረግ ይችላል ማለት ነው። እሺ ከዛ ደግሞ ቪዚት አለ። ሶ አሁን ቪዚት ማለት ደግሞ ምንድነው? አሁን ያ ሰው መጣ እንበል ወይ ዛሬው ወይም ደግሞ ቀጣይ ሳምንት ማለት ነው። አሁን ሲመጣ ቪዚቱ ሪኮርድ እናደርጋለን። ሶ ሪኮርድ ቪዚት አለው ክሊክ አደርጋለሁ። ሶ ይሄ ፔጅ ይመጣልኛል። አሁን አኒማሉን እመርጣለሁ ማለት ነው። የትኛው አኒማል ነበረ? ቱቱ የሚባል አኒማል እየሰራን ነበር ማለት ነው። ይሄንን በፈለግነው ነገር ሰርች ማድረግ እንችላለን። ፎር ኤግዛምፕል ከማል ይሄው ከማል ቢሰጋሉ እንደዚህ ይመጣልኛል ማለት ነው። እሺ ከዛ ደግሞ የመጣበት ቀን ደግሞ መቼ ነው? ወይ ቀጣይ ሳምንት አይሁን ፎር ኤግዛምፕል ዛሬ ነው መጣ እንበል እና ኦኬ እሺ ነው። ከዛ ደግሞ አቴንዲንግ ቬተሪናሪ ማለት ማን ነው? ይሄን ነገር የማከው ማለት ነው። ዶክተር ፎር ኤግዛምፕል ዶክተር ካንሶል ይችላሉ ማለት ነው። የፈለኩልን ሰው ማለት ነው። ማለት እኔ ማን ነው እሷን የማከማት እንደማለት ነው። ከዛ ኮንሰልቴሽን ፊ ካለ ይጽፋሉ። ካልፈለ ደግሞ ሲምፕተምስ እስኪ አንዳንድ ሂስትሪ እስኪ ይጠይቃሉ ማለት ነገር ፎር ኤግዛምፕል ካፍ ሲምፕተም ሊሆን ይችላሉ ማለት ነገር። ከዛ ዲያግኖሲስ ምናምን ነገር ላይክ ኦፕሽን አለው መጽሐፍ አያስፈልግም ግን ዲያግኖሲሱ ምንድነው? እዚህ አለመጻፍ ይቻላል በኋላ ስለሚጽፉ ማለት ነው። ስለዚህ ኖትም ይጽፋሉ ማለት ነው። ትሪትመንት ፕላን ምናምን ነገር ካለ ሶ ኖ ፕላን ኦኬ ትሪትመንት ፎር ኤግዛምፕል ጊቭ 3 አንቲባዮቲክ ካልኩ ምናምን ነገር አሁን ቪዚቱ አሁን ሪኮርድ እያደረኩ ነኝ። ኦኬ ሶ ኮንሰልቴሽን ፊ አይ ቲንክ አያስፈልግም ለጊዜ። እሺ አሁን ለቱቱ ነው ማለት ነው። አሁን ቱቱ ላይ ነን። ሶ አሁን እዚህ ላይ እንመለስና መጀመሪያ እዚህ ጋር አሁን ቱቱ ላይ እዚህ ቦታ ላይ አሁን ቪዚቶቹን ሪኮርድ እያደረግን ነው። ሶ አሁን ቱቱ ጌታችን አደረኩ ይመጣልኛል ጊዜ ማለት ነው። እሺ ስለዚህ አሁን ስለዚህ ሰው ዲያግኖሲስ አሁን መጨመር እንችላለን። መጀመሪያ ላይ አንሰፍም ያልኩ ለዛ ነው። እዚህ ቦታ ላይ መጨመር እንችላለን። ዲያግኖሲስ፣ ትሪትመንት፣ ቫክሲኔሽን፣ ላቦራቶሪ ፔመንት ማለት ነው። ሁሉም ነገር ማለት ነው። ይሄ ሰመሪ ነው። ይሄን ነገር ፎር ኤግዛምፕል አሁን ዲያግኖሲስ ጨምሮ ፎር ኤግዛምፕል አሁን ኢንዲስ ናርቆ ዲያግኖሲስ ምንድነው? ፕራይመሪ ዲያግኖሲስ የሚኖራች እኔ ዲያግኖሲስ ሲባል ብዙ መላክ ነው። ዲያግኖሲንግ ሚናሚኔሽን ብዬ ስባለሁ። ይሄ ምንም የማውቀው ነገር የለም። ከዛ ሰከንደሪ ዲያግኖሲስ የሚያስፈልግ ከሆነ እንደዛ ከዛ ደግሞ ሴቨሪቲ ደግሞ ምንድነው? ላይክ በጣም አስፈላጊ ነገር ነው። ሴቨር ነው ምናምን ነገር ዶክተር ኮሜንት እኔ ኮሜንት ደግሞ ሂ ዊል ቢ ፋይን ብዬ እጽፋለሁ በኋላ እንዳስታውስ ማለት ነው። በኋላ እንዳስታውስ ይጠቅመኛል። እሺ እንደዚህ አሁን ዲያግኖሲስ ሪኮርድ አድርጋለሁ። ትሪትመንት አሁን ትሪት ሳደርገው ደግሞ ትሪትም ይኖረኛል አይደል? ትሪትመንት ሳደርገው ምንድነው ማለት ነው? ፎር ኤግዛምፕል ምን ይሰጣል? ፎር ኤግዛምፕል አሞክሲሊን የሚባል ይሰጣሉ። ስንት ነው የሚሰጣት? ኦኬ አሁን ኳንቲቲው ቱ ዲቴክት ማለት እዚህ ጋር ስቶር አለ የለም? ስቶራችን ውስጥ አለ። ከዛ ስቶራችን ውስጥ ስንት ነው የሚቀንሰው? አሁን ፎር ኤግዛምፕል አሞክሲሊን 20 ካለኝ ከ20 ስንት ነው የሚሰጠው ካልኩ 3 ብቻ ነው የሚሰጠው ያለው። ስለዚህ ከ20 17 ይቀረኛል ማለት ነው ስቶክ ውስጥ። በኋላ ያሳያለሁ ስቶክ ላይ። ከዛ 5 ሚሊሊትር ያለው ዶሴጅ። ከዛ ፍሪኩዌንሲ ደግሞ ዋንስ ዴይሊ። ዱሬሽን ደግሞ 5 days ፎር ኤግዛምፕል ወይም ደግሞ 10 days ለ10 ቀን ማለት ይችላል። ስፔሻል ኢንስትራክሽን ምናምን ነገር ጊቭ ፉድ ሬስት ማለት ይችላል። ኖት ደግሞ ካለ በቃ ኖት ምናምን ካለ ይታያል። ሶ እዚህ ላይ አሁን ትሪትመንት ላይ አለ። ሶ ይሄ ትሪትመንት ደግሞ ሁሉም ኢንፎርሜሽን አሁን በኋላ አሁን ይሄ ሰው በኋላ የሚመጣ ከሆነ የሰው ትሪትመንት ምን ነበር ብዬ ለማስታወስ እዚህ ላይ ስላለ ኢንፎርሜሽን ይሆናል። ሌላ ትሪትመንት እንደዚህ መጨመር ይችላል። ከዚህ በፊት የሳልኩትን ደግሞ እዚህ ላይ ክሊክ አድርጌ ኤዲት ማድረግ ይችላል። እናም ደግሞ ዲሊት ማድረግ ይችላል እዚህ ላይ ክሊክ አድርጌ ማለት ነው። ከዛ ቫክሲኔሽን ደግሞ ሪኮርድ ማድረግ ይችላል። ፎር ኤግዛምፕል ቫክሲን ኔም ራቢስ የሚባል ቫክሲን ሊሆን ይችላል። ከዛ ደግሞ በሁለት ሳምንት ነው የሚሰጠው ማለት ይችላል። ከዛ ደግሞ ኖት ካለኝ ኖቱን እጽፋለሁ ማለት ነው። እሺ
ሶ ቫክሲኔሽን ላይ በዚህ መንገድ ይሆናል። እሱም በዚህ መንገድ ነው የምሰራው። ከዛ ላብራቶሪ ይኛል። ሶ ላብራቶሪ ደግሞ አሁን ላብራቶሪ ውስጥ ገባ አይደለም። ሶ ላብራቶሪ ውስጥ የሚያገኘውን ሪዛልት ማለት ነው። አሁን ብዙ ላብራቶሪ ውስጥ ገብቻለሁ። እነኚህ ፎልደር ናቸው። ፎር ኤግዛምፕል ሊቨር ላይ ምንድን ነው ፎር ኤግዛምፕል አልቡን የሚባል ካለው ኤ ይላለው። ይሄ ደግሞ የለውም። ይሄ ደግሞ አለው ምናምን ነገር እንደዚህ ነገር ከዛ ይመርጣሉ። ከዚህ ውስጥ ደግሞ ላብራቶሪ ቼክ ሳደርገው ይሄንንም አየው ምናምን ነገር ብዬ እንትን አደርጋለሁ ማለት ነው። ሶ ይሄን ነገር አሁን የላብራቶሪ ሪዛልቱን በዚህ መንገድ እያስቀመጥኩኝ ማለት ነው። በኋላ ቼክ ማድረግ ከፈለክ እዚህ ላይ ክሊክ አድርጌ ቼክ ማድረግ ይችላል፣ ወይም ደግሞ በኋላ ላይ ያሳያለሁ ዳውንሎድ ማድረግ ይችላል። ስለዚህ ሰው ማለት ነው ስለዚህ ውሻ ያለውን ኢንፎርሜሽን ላይክ ዳውንሎድ ማድረግ ይችላሉ ማለት ነው። ፎር ኤግዛምፕል እዚህ ጋር አሁን ስለዚህ ላብ ሪዛልት አይደለም። አሁን እዚህ ጋር ላብ ሪዛልት አለ። ለዚህ ላብ ሪዛልት አሁን ወረቀቱን ፕሪንት ማድረግ ከፈለኩ ምንድነው የማደርገው? እቺን ቦታ ነው የማደርገው። እቺን ነገር እቺ ያለች ፒዲኤፍ የምትለው ማለት ነው። ሶ እሷን ክሊክ ሳደርጋት ይሄ ፒዲኤፍ ጄኔሬት ይደረግልኛል። ከዛ እዚህ ቦታ ላይ ክሊክ አደርጋለሁ። ከዛ ዳይሬክትሊ ዳውንሎድ ይሆንልኛል ማለት ነው። ቼክ እናደርገው። ከዛ ፕሪንት ማድረግ ይችላል አስፈላጊ ከሆነ እንደ ፍላጎቱ ማለት ነው። ፎር ኤግዛምፕል እኔ ላብ ኦፍ ቱቱ ብዬ ሴቭ አድርጋለሁ ነገር ከዛ ሴቭ አድርጋለሁ። አሁን ቼክ ማድረግ እንችላለን ያንን ላብ ማለት ነው። እዚህ ቦታ ነው ሴቭ አደረኩት መሰለኝ እዚህ ቦታ። ከዛ ላብ ኦፍ ቱቱ ይሄው አለ ይዋል ማለት ነው። ስለዚህ ይሄ ላብራቶሪ ሪዛልት ነው። ሶ ላብራቶሪ ሪዛልቱን በዚህ መልኩ ፕሪንት ማድረግ ይችላል። እቺ ነገር ምንድን ነች? አይ ቲንክ ኮማ ሪፈረንስ ሬንጅ ነው። ሪፈረንስ ሬንጅ ነው። ሶ አብኖርማል የሚሉ ነገሮችን ላይክ እንትን የሆኑትን ፕሪንት ያደርግልኛል ነገር ነው ማለት ነው። ከዛ ደግሞ ፔመንት አለ ማለት ነው። ፔመንት ደግሞ ሲከፍሉ አሁን ይከፍላሉ። ለም ፎር ኤግዛምፕል አሁን ስንት ነው የሚከፍለው? አሁን ይሄ ሰውዬ አሁን ስንት ነው ከፈለ? 1000 ነው 1000 ነው ከፈለ 1000 ነው እሱ ላይ ያለው መክፈል ያለበት ማለት ነው። ከዛ ውስጥ ስንት ነው ከፈለ እንበል 800 ከፍሏል። 800 ከፍሏል። ስንት ነው የሚቀርበት? 200 ይቀርበታል ማለት ነው። ከዛ ሪፖርት ፔመንት ላለው እዚህ ላይ 200 ይሄ ሰው አልከፈለም ብሎ እዚህ ላይ ያሳየኛል ማለት ነው። በኋላ ላይም እዚህ ቦታ ላይ ያሳየኛል። ሶ ስንት እንደከፈለ ስንት ነው ያልከፈለ የሚለው ነገርም እዚህ ላይ ማለት ይችላል። ሁሉም ከከፈለ ደግሞ ሁሉም ብዬ እዚያም ፎር ኤግዛምፕል አሁን ቀጣይ ቀን መጣ እንበል። ቀጣይ ቀን ደግሞ ሌላ ስራ ሰራና 4000 ከፈለ እንበልና በምንድነው ከፈለው? በቴሌብር ነው ከፈለው ወይም ደግሞ በሲቢር ነው ከፈለው ብዬ ኦኬ እንትን አደረኩም። በሲቢር ነው ከፈለው ብያለሁ። አሁን 4000 ሁሉም ከከፈለ ማለት ነው ኮፒ አድርጌ እዚህ ላይ ይፈነጋሉ። ስለዚህ 4000 ከፍለው 2000 ብቻ ነው የምቀረው። 200 ብር ብቻ ነው የምቀረው። ያቺን 200 ብርም ሲከፍል ደግሞ እዚህ ላይ ይመጣሉና ከዛ ያቺን 200 ብር ሙላለታቸው ማለት ነው። 1000 ያደርግልታል። ይሄ ሰው አሁን ከፍሏልና አለመክፈሉ ማለት ይችላል። አሁን በኋላ ላይ ማን ነው ከፈለው ማን ነው ያልከፈለው የሚል ነገር ያሳያሉ። ግን ደግሞ ሰመሪ ደግሞ ማለት ደግሞ ስለ ይሄን ውሻ ዲቴይሉን ፕሪንት ማድረግ ካስፈለገ ማለት ነው። ልክ እንደ ላብራቶሪ ሆኖ ግን ሙሉ ኢንፎርሜሽን ያለው ሙሉ ቪዚት ኢንፎርሜሽን ያለው ማለት ነው። ሶ ፉል ኢንፎ የሚል ፎር ኤግዛምፕል እዛው ቪዲዮስ የሚል ፎልደር ካለኝ እዚህ ላይ መጣሉ። ይሄው መጥቶልኛል ፉል ኢንፎርሜሽን ያለ ሰው ይሄንና ስኬች እናደርገው ሪዛልቱን። አሁን ይሄ ፉል ኢንፎርሜሽን ነው። ስለዚህ ውሻ ላይክ ሙሉ ኢንፎርሜሽን እየሰጠኝ ነው። ላብራቶሪ ሪዛልት አለ፣ ፕሪስክራይብድ ሜዲኬሽን አለ፣ ሲምፕተም አለ፣ ቪዚት ዲቴልስ አለ፣ ፔሸንት ኦነር አለ ስለሰውየውም እና ደግሞ ስላንተ ካምፓኒ ደግሞ ፔት ዞን ነው አይደለም። ስለ ፔት ዞን የሚል ለማሳየት ይቻላል ማለት ነው። አይ ቲንክ ረዘም እያለ ነው ቱቶሪያሉ። እሺ ኤኒዌይስ እንደዛ ነው ላይክ የሚሰራው ማለት ነው። ሶ በራ መጠቀም ከጀመራችሁት በቀላሉ እየገባ ይሄዳል በስቴፕ ባይ ስቴፕ ማለት ነው። ሶ እዚህ ጋር ይሄንን አይተናል። ሌላ ደግሞ ምንድነው ሪማይንደርስ ፎሎ አፕ ምናምን ነገር ቫክሲኔሽን ሜዲኬሽን እንዳያስታውስ ማለት ነው። ፎር ኤግዛምፕል አሁን አዲስ ስኬጁል እናደርገው። ፎር ኤግዛምፕል ለከማል ለሚባለው ለሱ ወይም ደግሞ ከማል ኦኬ ለሱ አልነበረም ለካ አይ ቲንክ ቱቱ በስሙ ሰርች የምናደርገው እዚህ ጋር ለቱቱ ምንድነው ሪማይንደራችን ፎሎ አፕ ነው። ከዛ ደግሞ መቼ ነው ፎሎ አፕ የምናደርገው?
ከሁለት ቀን በኋላ ነው ፎሎ አፕ የምናደርገው ብዬ አደርጋለሁ። 3 ሰዓት ላይ ነው። ከዛ ደግሞ ሪማይንደሩን I will go to his home at this time ብዬ ስኬጁል ማድረግ ይችላሉ ማለት ነው። ሶ አሁን ቀጣይ ቀን ይመጣሉ እና እዚህ ላይ ይመጣሉ እና ምንድነው ፎር ኤግዛምፕል ለቶቱ ክሬት አድርገን አልነበርንም። ሶ ያንን ቼክ ማድረግ ይችላሉ ማለት ነው። የት ነበረ? ኦኬ እስኪ አንዴ ሞክረው ለቱቱ የሚሆን ኦኬ አይ ቲንክ እስኪ በዚህ ቀን እናደርገው 23 በነገ እናደርገው ሪማይንደር ሜሴጅ ብለን እንጽፈው ከዛ ስኬጁል እንበል ሪማይንደር ስኬጁል ሰክሰስፉል ይለኛል። ኦኬ የት ነው ስኬጁል ሊሆነው? እስኪ ፎር ኤግዛምፕል ለቱቱ I say ፊክስ አደርጋለሁ። እሱን ሜቢ አስታውሳለሁ። እሱን ፊክስ አደርጋለሁ። እስኪ ላይ መሰለኝ የሚታይ ሪማይንደርስ ሉና ሻዶ ኦኬ ጉድ እሺ እዚህ ላይ ሪማይንደርስ አለ። ከዛ ስኬጁል አለ። ከዛ እስኪ ሌላ ሰው ሊመርጠው እስኪ ሉና አለ። እስኪ ሚሚ ሊመርጠው ብሊሚ ከዛ ጀነራል ሪማይንደርስ ሳይሆን ፎሎ አፕ ቪዚት ሊሆን ከዛ አንድ ሜሴጅ እዚህ ላይ ልጽፈው ከዛ ስኬጁል ልበለው። ኦኬ አሁን ማን ነበረ? ሚሚ ነበረ። እሺ አውል ፊክስ ዛት ቲንግ ግን አድ ያደረጋል። ግን እዚህ አድ ሲደረግ ማለት ነው እዚህ ቦታ ላይ ነው አድ የሚደረገው ኖርማሊ ማለት ነው። ከዛ አድ የተደረገውን ከጨረሳችሁ በኋላ ማርክ ኮምፕሊትድ ማድረግ ትችላላችሁ። እናም ደግሞ ሪስኬጁል ማለት ትችላላችሁ። ስኬጁል ማስተካከል ከዛ ደግሞ ካንስል ማለት ትችላላችሁ ማለት ነው። አፖይንትመንቱ ምናምን ነገር ኦኬ እዚህ ላይ ለካ ስኮር አደረኩ ነበር። ሶሪ ቱቱ እዚህ ላይ ክሬት አድርገን ነበርና ይሄ ታይቷል። በየቀኑ ነው። አሁን ፎር ኤግዛምፕል ይሄ 13 ቀን ስለሚቀር ነው። ይሄ ደግሞ 23 ቀን ስለሚቀር ነው። ይሄ ሁለት ዴይ ነው። በዛ መንገድ ስለምታይ ነው። ለዛ ነው እንትን ያደረገኝ። ኦኬ ሶ እንደዛ ነበር። ይሄ ሪማይንደሩ ይሰራል። ከዛ ዳሽቦርድ ነው ማለት ነው። ይሄ ዳሽቦርድ ላይ ምንድነው የምናየው? አሁን ዛሬ ስንት ሰው ነው ቪዚት ያደረገኝ፣ ስንት ሰው ነው ስራውን የሰራው የሚለው ነገር እዚህ ላይ ያሳየኛል። ከዛ ደግሞ ስንት ሰው ነው የሚቀረው የሚል ነገር ማለትም ፔንዲንግ ሪማይንደርስ ፎሎ አፕ ማድረግ ያለብኝ ወይም ደግሞ ቫክሲኔሽን ማድረግ ያለብኝ ስንት ሰው ነው። ከዛ ደግሞ አንፔድ ባላንስ ስንት ሰው ነው፣ ስንት ገንዘብ ነው እስካሁን ያልተከፈለ የሚለው ነገር ያሳየኛል። እናም ደግሞ አሁን እዚህ ጋር ስቶክ አለ ኢንቬንተሪ እና ሰፕላየር ምን ያህል ነው ያልተከፈለው የሚለው ነገርም ያሳየኛል ማለት ነው። እዚህ ጋር ደግሞ ቶታል አሴት የሚለውን ያሳየኛል። እሺ እና ደግሞ ዚስ ማንት በዚህ ወር ማለት ነው ስንት ብር ነው ሰራሁት፣ ስንት ብር ነው ሰራሁት የሚለው ነገር እዚህ ያሳየኛል። ግን ይሄ ለሌላ ሰው አይታይም፣ ለኢምፕሎይ አይታይም። እሱን በኋላ ያሳያለሁ ማለት ነው። ከዛ ደግሞ ሪማይንደሮችን ደግሞ እዚህ ላይ ላይክ ባጭሩ አድርጎ ዳሽቦርድ ነው ለምን ዳሽቦርድ ማለት ኦቨርቪው ነው የሚያሳየ። ሶ ይሄኔ ኦቨርቪው አለ። አንፔድ ያልከፈሉ ሰዎች እነማን ናቸው የሚለው ነገርም እዚህ ላይ ያሳያል። አሁን ፎር ኤግዛምፕል ይሄ 908 ይሄ ብር ይቀርበታል እንደማለት ነው። አኒማሉን መክፈት ትችላለህ። ኦፕን ቪዚት ወይም ደግሞ ሪኮርድ ፔመንቱን ማስተካከል ትችላለህ ማለት ነው። ወይም ደግሞ ደውለህ መጠየቅ ትችላለህ። ከዛ ኢንቨንተሪ አለርት፣ ከዛ ሬቬኒው ስናፕሾት፣ ከዛ ሪሰንት አክቲቪቲ፣ ከዛ ደግሞ እዚህ ጋር ደግሞ ኩዊክ አክሽን ነው። ሶ ይሄንን ነገር ቼክ ማድረግ ትችላላችሁ በኋላ ላይ። እሺ ከዛ ደግሞ ፔመንት ነው። ፔመንት ማለት ደግሞ አሁን ፎር ኤግዛምፕል በፊት 4000 አንድ ሰው ከፍሎ አልነበረም። ሶ ያ 4000 የከፈለውን ሰው እዚህ ዛሬ ላይክ ስቶሪ ይደረጋል። እየተከፈለ ያለው ነገር ሁሉ ነገር እዚህ ላይ ደርሶ እናደርጋለን ማለት ነው። ስለዚህ እዚህ ላይ ኢንፎርሜሽን ማየት እንችላለን ማለት ነው። ፎር ኤግዛምፕል ዛሬ ከማል የሚባለው 4000 ከፍሏል፣ ከፍላል አልከፈልክም ምናምን ብለህ መጠየቅ አያስፈልግም። እዚህ ላይ ማየት ትችላለህ። በሱ ስም ፎር ኤግዛምፕል በከማል ስም ሰርች አደርጋለሁ። ይኸው ከማል ከፍሏል ማለት ነው፣ ለቶቱ ማለት ነው። እሺ ከዛ ኤክስፔንስ አለ። ኤክስፔንስ ማለት ደግሞ ወጪ ማለት ነው። ወጪ አሁን ወጪ ፎር ኤግዛምፕል አሁን እዚህ ጋር አሁን መንዝሊ ክሊኒክ ሬንት አሁን 25000 የምትከፍል ከሆነ በየወሩ እዚህ ላይ ያስተካክላል። ስለዚህ ከምታገኘው ነገር ወጪ እየወጣ ነው ማለት ነው። ከምታገኘው ነገር ወጪ እየወጣ ነው። ፎር ኤግዛምፕል ሪኮርድ ኤክስፔንስ ይላለው። ከዛ ኤክስፔንስ ታይትሉ ምንድነው? ፎር ኤግዛምፕል አሁን ERP ሲስተም የኔን ሲስተም ከገዛ ፎር ኤግዛምፕል
ክሊኒክ ማናጅመንት ሲስተም ገዝቻለሁ ብለህ ከዛ ምንድነው ገዛከው ዩቲሊቲስ ከዛ ደግሞ በስንት ብር ነው ገዛከው? በ20 ብር ነው ገዛሁት። መቼ ነው ገዛሁት? በዚህ ዛሬ ነው ገዛው ወይም ደግሞ ትናንትና ነው ገዛሁት ማለት እችላለሁ። ከዛ ደግሞ ምንድነው ኖቱ ምንድነው ደግሞ this is worth ይላሉ። ግን ደግሞ 20 ብር ነው ያወጣሁበት ማለት ነው ይሄን ነገር ላይ አሁን እዚህ ጋር አሁን ሪኮርድ ሆኖልኛል ጨምሮብኛል። ይሄ አሁን እስካሁን 500,000 ብር እንደዚህ ስራዎች ነገራቶች ላይ ኤሌክትሪክ ላይ ሬንት ላይ ምናምን ነገር ጨርሻለሁ የሚል ነገር ያሳያል። ከዛ ደግሞ ሪፖርት አለ። ሪፖርት ማለት ደግሞ እስካሁን ስንቱን አገኘሁት፣ እስካሁን ስንቱን አወጣሁት፣ እስካሁን ስንቱ ነው ፕሮፊት። ሬቬኒው ማለት የሚታገኙ ነገር ቶታሊ ማለት ነው። ኔት ፕሮፊት ማለት ደግሞ የተረፍኩ ነገር ነው። ይሄ ኔት ፕሮፊት ማለት ደግሞ የተረፍኩ ነገር፣ ስለዚህ አልተረፍኩም ማለት ነው። በዚህ ወር ኤዳ ውስጥ ወይም ደግሞ ኔጋቲቭ ውስጥ ላይ ነኝ። በዚህ አመት ፕሮፊቴ በጣም ቀንሷል ማለት ነው። ስለዚህ ያንተ ካምፓኒ እንዲያደርግ የምትፈልግ ከሆነ ይሄ ነገር ይሄ ኔት ፕሮፊት የሚለው ነገር ሁልጊዜ ትልቅ መሆን አለበት ማለት ነው። አሁን ኔጋቲቭ ላይ ነህ፣ ስለዚህ ካምፓኒው የወደቀ እንደማለት ነው። ይሄ ነገር ሪፖርት ነው ማለት ነው ማለት ትችላለህ። ከዛ ብዙ ሰዎች ደግሞ በካሽ ነው ከፈሉት፣ አንዳንድ ሰዎች ደግሞ በቴሌብር ነው ከፈሉት፣ አንድ ደግሞ በሲቪ ነው ከፈሉ ይታያል እዚህ ላይ። ከዛ ደግሞ የኔን ገንዘብ ደግሞ እየወሰደብኝ ያለው ሬንት ነው ዋናው ነገር። ከዛ ደግሞ ዩቲሊቲም ደግሞ በጣም ወስዶብኛል 21 ሺህ ነው ነገር አንዱ ኤርፒ አለ እንደዚህ ነገር። ሳላሪ ደግሞ ሳላሪ ማንም ነገር ስለ እኔ ብቻ ስለሆንኩ ሳላሪ ላይ ምንም ኤክስፔንስ አላደረኩም የሚል ነገር እንደዚህ ያሳያል ማለት ነው። ኦፕሬሽናል ኢንቨንተሪ ይሄ ደግሞ ምንድነው ቶታል ኢንቨንተሪ ያሳያል። እዚህ ጋር ኢንቨንተሪ አለ እዛ ውስጥ ያለኝ እቃ ምን ያህል ቫልዩ ነው የሚል ነገር ነው። አይ ቲንክ እንደዛ ነገር ነው ያለው። ከዛ እዚህ ጋር ኢንቨንተሪ ያለው ኢንቨንተሪ ማለት ደግሞ ምንድነው እቃን ስታስገባና እቃን ስታስወጣ ማለት ነው። አሁን እስኪ አንድ እቃ እናስገባና ምን እናስገባ እስኪ ፎር ኤግዛምፕል የውሻ ቤልት አለ በጣም ውሻ ቤልት ማለት ነው። አሁን እዚህ ላይ ውሻ ቤልት የለም እዚህ ላይ እመጣለሁ። መጀመሪያ አድ ፕሮዳክት ላለው ፕሮዳክቱ ነው ምንድነው ቤልት አለው እንደ ውሻ ግን ነገር ዶግ ቤልት ላለው ማለት ነው። ከዛ ነገሩ ምንድነው ሜዲሲን ነው ወይስ ምንድነው? ቤልት ስለሆነ ኢኩዊፕመንት ወይ አክሰሰሪ ነው። ቤት አክሰሰሪ ይመርጣሉ ከዚህ ውስጥ ወይ ሜዲሲን ሊሆን ይችላል የምትፈልጉ። ከዛ ታይፑ ደግሞ አክሰሰሪ ወይስ ሜዲሲን ትላለህ ወይ ደግሞ አክሰስ ማለት ይችላል እንደ ፍላጎታችሁ ነው። ኤስኪዩር ባርኮድ ካለ አለ ካይ ደግሞ ችግር የለም። ዩኒቱ ደግሞ ስንት ቁጥር ነው? በቁጥር ከሆነ በቁጥር ትላለህ ማለት ነው። ከዛ ደግሞ እዚህ ላይ ስንት ነው ያስገባሁት? ስንቱን ያስገባሁት መሰለህ 40 ነው ገዛሁት። 40 ቤልት ገዝቻለሁ። ከዛ ደግሞ 5 ሲሆን ደግሞ እንዲያሳውቀኝ በጣም ይሄ ስቶኩ ወደ 0 እየቀነሰ ካለ እንዲያሳውቀኝ ማለት ነው። ስቶክ ባክሽ ማለት ነው። ከዛ ደግሞ አንዷን በስንቱ ነው ገዛሁት መሰለህ? አንዱን በ300 ብር ነው ገዛሁት እንበል። ደግሞ የሚሸጠው ደግሞ መትረፍ አለብኝ አይደለም በ500 ነው የሚሸጠው እንበል። ከዛ ደግሞ ባዙ ደግሞ ታክሲ ደግሞ ስንት ነው? 5 ቫት አለው። ኤክስፓይሪ ዴት ደግሞ ይሄ ነገር ኤክስፓይሪ ዴት ስላሌለው ይተዋሉ ማለት ነው። ከዛ ደግሞ ስቶሬጅ ሎኬሽን ያለው በቃ ኦፊስ ክሊኒክ ብዙ ቦታ ላይ ካለ ይሄን ነገር ትጽፋለህ ማለት ነው። ቦታውን ትጽፋለህ እዚህ ቦታ ነው ያለው ብለህ ማለት ነው። ላይ ኮንፊውዝ የማድረግ ከሆነ ተው። ከዛ ደግሞ ማን ነው ያመጣልኝ የምትለው ደግሞ ኢትዮ ቬት ክሊኒክ ሰፕላይ የሚያደርግ ካምፓኒ አለ። እነሱ ነው ያመጣልኝ። እዚህ ጋር ሰፕላይ ስላለ በኋላ ቼክ እናደርጋለን። ከዛ ባች ነምበር፣ ከዛ ዲስክሪፕሽን ምናምን ነገር፣ ከዛ ደግሞ ኖት ምናምን ነገር ካለ እዚህ ላይ ትጽፋለህ። ሰፕላይ ከሆነ የሚያስፈልግ ከሆነ ትሰዋለህ። ከዛ አይተም እናደርጋለን ማለት ነው። አሁን እዚህ ላይ አደረገናል። ምንድነው ያደረግነው? ዶግ ቤልት ይኸው እዚህ ጋር ዶግ ቤልት ያደረግናል። ስንት ነው ያለው? አሁን 80 ነው ያለው። ከዛ ይሄ ሙሉ ኢንፎርሜሽን እዚህ ላይ ያሳያል። አቬሌብል ነው ማለት ነው። አላለቀም ገና። ይሄ ሎ ስቶክ ማለት እያለቀ ነው ማለት ነው እቃ ማለት ነው። ከዛ አሁን ይሄንን እቃ እያስገባን ነው። ዶግ ቤልት እያስገባን ነው። አሁን 80 አለ ውስጥ ያለን 80 አለን። ስለዚህ አሁን ከዚህ ሰፕላየር ስንት መጨመር ፈለግን? ፎር ኤግዛምፕል 80 ኦልሬዲ አለን ግን 20 ጨምሬ ገዛው እንበልና 20 ጨምሬ ሲገዛ ሁሉም በ300 ብር ስለሆኑ እዚህ ላይ ማግኘት ይችላል ወይ በ300 ብር ነው ገዛው። ኖቲስ ባለው ነገር ሪኮርድ ይላል። ይሄ ነገር አሁን ይጨምራል ማለት ነው። ስንት ነበር መጀመሪያ? ይላል ዶግ ቤልት አሁን 100 ሆኗል። እዚህ ላይ 100 ሆኗል ማለት ነው። ከዛ ደግሞ አሁን ሰዎች እየመጡ ይሸጡ ነው። ከሸጥኩ ማለት ነው አሁን ዶግ ቤልቱን እመርጣለሁ። 100 አለኝ። ከ100 ስንት ሸጥኩ መሰለህ? ዛሬ 8 ሸጥኩ እንበል። ሁሉም ነገር ምንድነው ሸጥቼ ነው እነኚህ ሁሉ ኤክስፓየርድ ሆነ ሳይሆን ሸጥኩ። ከሸጥኩ በኋላ ምን ይላል? ሪኮርድ ስቶክ ነው አውጣናለሁ። ስቶክ ስለዚህ ይቀንስልኛል ወይ አሁን የስንት ነው ቀራ? 92 ነው ቀራ ማለት ነው።
ሶ ገንዘብም እየተረፍኩ ነው እዚህ ላይ። አሁን ፎር ኤግዛምፕል እዚህ ውስጥ ያለው አሁን ስኮፕ ውስጥ ያለው ኢንቨንተሪ ቫልዩ እዚህ ነው ያለው። ከዛ ደግሞ ሪፖርት ያለ መሰለኝ እዚህ ጋር ፕሮፊት የት አለ? አይ ቲንክ የት ቦታ ነው ያየሁት? ኦኬ እሺ ጉድ ኦኬ ስቶክ ኢን ስቶክ አውት በጣም ጥሩ ነው። እነሱ ማሳያቸዋለሁ። ጀስት ጊቭ ሚ ሴከንድ። ስቶክ ሂስትሪ እዚህ ጋር አለው። ስቶክ ሂስትሪ እዚህ ጋር ዶቶ ቢልት አሁን ስምንት ሸጥቻለሁ የሚል ነገር ያሳየኛል ነገር ሶ እንደዚህ ነገር የሚያሳየኝ ነገር ነው ማለት ነው። አሁን ስቶክ አውት ነው። ይሄ ደግሞ ስቶክ ሂስትሪ ነው። ሂስትሪ ማለት ማን ነው የሸጠ ማን ነው ያልሸጠ፣ አሁን ሰይፈዲን ነው የሸጠ የሚል ነገር እያሳየኝ ነው ማለት ነው። ሎው ስቶክ ማለት ደግሞ እያለቀ ያለው እቃዎች እንደምንድን ነው የሚለው ነገር ነው። እዚህ ላይ ምንም ነገር ካለለ ይጨምራሉ ማለት ነው። ስለዚህ ሰርጂካል ግሎቭስ እያለቀ ስለሆነ ምን ያለው ማለት ነው። ሰርጂካል ግሎቭስ ላይ ገብቼ አሁን አዲስ ከገዛ ሰርጂካል ግሎቭስ ስንቱ ነው ገዛሁት? 80 ነው ገዛሁት፣ ወይም ደግሞ ሜቢ 5-6 ነው ገዛሁት እንበል። አስፈላጊ ከሆነ በ900 ብር ነው ገዛሁት እንበል አንድ ዋን ሶ እነዚህ ሪኮርድ አደርጋለሁ ማለት ነው። እንደዚህ ነገር ሶ ይሄ ነገር ነው። ከዛ ደግሞ ሰፕላር አለ። ሰፕላር ማለት ደግሞ ይሄንን ነገር ከየት ነው የምትገዛ የሚል ነገር ነው። ፎር ኤግዛምፕል ኢትዮ ቬት ሰፕላይ ፔሊስ የሚል አለ። ከነሱ መግዛት ትችላለህ። ከዛ ደግሞ ሌሎችን መጨመር ትችላለህ። ፎር ኤግዛምፕል ኢትዮ ፋርማሲ የሚል ካለ ከዛ እቃን እየገዛ ነው የሚል ካምፓኒ ስም ደግሞ ምንድነው ፋርማሲስቲካል ምናምን ነገር ካምፓኒ ስም ኮንታክት ከማን ነው ገዛሁት ሰውየው ስም ጽፋለሁ እዚህ ላይ ፎን ነምበር ምናምን ነገር ከዛ እንደዚህ ሁሉም ነገር በቃ ኢንፎርሜሽን ጽፋለ። ከዛ አድ ሰፕላር ትላለህ። ከዛ ደግሞ እዚህ ላይ ጨምርልሃል ማለት ነው። ይሄ ኢንቨንተሪ ማኔጅመንት ሲስተም ነው። እሺ ይሄ ደግሞ ዶክመንትስ ነው። ዶክመንትስ ደግሞ ምንድነው? ዶክመንትስ ማለት ስለ አኒማሉ ኢንፎርሜሽን ሪኮርድ እናደርግና ስለ አንዳንድ ዶክመንቶችን ኬስ እናደርግ። ፎር ኤግዛምፕል ለቱቱ አሁን እዚህ ጋር ዶክመንት ብለን ከመጣን ወደዚህ ቦታ ቫክሲኔሽን እዚህ ላይ አለ ብለናል። ይሄንን ቫክሲኔሽን መጨመር የሚፈልግ ከሆነ እዚህ ቦታ ላይ ገብተን ነው የሚጨምረው። ሜዲካል ሂስትሪ እዚህ ላይ መጨመር እንችላለን። ሪማይንደር፣ ስለዚህ ደግሞ ሪማይንደር ምናምን ነገር ኤክስኪዩዝ ማድረግ እንችላለን። ፎር ኤግዛምፕል ምን ይላል? ፎር ኤግዛምፕል ፎሎ አፕ ቪዚት መች ነው? ቀጣይ ቀን ነው የሚሆነው ምናምን ነገር 3 ሰዓት ላይ። ከዛ ደግሞ ሜሴጅ ምናምን ነገር ይጽፋሉ። ከዛ ኤክስኪዩዝ አደርጋለሁ ማለት ነው። ሶ በኋላ አስታውሰኛል እዚህ ቦታ ላይ ያስታውሰኛል፣ እዚህ ቦታ ላይም ያስታውሰኛል ማለት ነው። እሺ አሁን ዶክመንት ጄኔሬት ማድረግ እንችላለን። አሁን ስለዚህ ውሻ ስለ ቱቱ አሁን ሙሉ ኢንፎርሜሽን ጄኔሬት ሪፖርት ማድረግ እንችላለን። ኢንፎርሜሽኑ እንደዚህ ይመስላል። አሁን እዚህ ላይ እንደምታዩት የክሊኒኩ ስም አለ፣ አድሬስ አለ፣ ያንተ ፎን ነምበር አለ። ይሄንን ነገር ፕሪንት አድርገህ መላክ ትችላለህ። ከዛ ስለ ሰውዬው ኢንፎርሜሽን አለ። ከዛ ደግሞ ስለ ፔቱ ኢንፎርሜሽን አለ፣ ፔሸንት ኔም፣ ኦነር ኔም አለ እዚህ ምናምን ነገር። ከዛ ደግሞ ሰመሪውን እዚህ ላይ እንጽፋለን ምናምን ነገር። ይሄ ራንደም ስለጻፍኩ ነው እንደዚህ ነው። ከዛ ፕሪስክራይብድ ሜዲኬሽን የሰጠሁት ዶሴጅ 5 ውሰድ በየቀኑ ምናምን ነገር። ቫክሲኔሽን ፔንዲ ምናምን ነገር። ከዛ ይሄንን ነገር ፔመንት አስትሪ ደግሞ የከፈለው ደግሞ ኖ ፔመንት እስካሁን ምንም አልከፈለም። ይሄ ሰው ይገርማል ትላለህ። ከዛ ፕሪንት ማድረግ ይቻላል ማለት ነው። ነገር ልክ እንደ በፊቱ ነው ፕሪንት የምናደርገው። አሁን ልተውን ነው። ሶ ኦኬ አይ ቲንክ ልጽፈው እንዴ አሁን ይሄን ስለዚህ አሁን እዚህ ጋር ሪፖርት ይስፋሉ። ያ ሪፖርት ደግሞ ዳውንሎድ ማድረግ ይችላል። በዚህ መንገድ ማለት ይችላል ማለት ነው። ይሄን ነገር ፕሪንት ማድረግ ይችላል። እሺ ሌላ ደግሞ ምንድነው አይ ቲንክ አሁን ሪፖርት አደረግነው ቱቱ ነበር አይደለም? እሺ አይ ቲንክ ፔመንት ሪፖርት ማድረግ ነበረበት። ኦኬ አይ ቲንክ ፔመንት ሂስትሪ ጋር መሰለኝ እዚህ ቦታ ላይ እስኪ አስተካክላለሁ። ፔመንት ሂስትሪ የሚል እዛ ቦታ ላይ ምን አደርጋለሁ? አስገባለሁ ማለት ነው።
እሺ ከዛ ደግሞ ምንድነው አሁን የቀረው ነገር ምንድነው? ዳታ ማኔጅመንት ነው። ዳታ ማኔጅመንት ደግሞ ባክአፕ ማድረግ ነው። ሲስተም ይሄ ሲስተም ከጠፋብን በኋላ ላይ እንዳይጠፋብን ፎር ኤግዛምፕል ይሄ ሲስተም ፎር ኤግዛምፕል አሁን ይሄንን ነገር ዲሊት አድርገው ነው ባክአፕ ማድረግ ይችላል። ይሄ ባክአፕ ማለት ደግሞ ምንድነው? ይሄ ነገር አሁን ፎር ኤግዛምፕል አንድ ሰው እዚህ ላይ ካጠፋ ወይም ደግሞ ፎር ኤግዛምፕል እዚህ ላይ አሁን እኔ ዲሊት ካደረኩ ወይም ደግሞ አኒማሉ አንድ አኒማል ዲሊት ካደረኩ እንበል ወይም ደግሞ አንድ ኦነር ዲሊት ካደረኩ ምናምን ነገር እዚህ ላይ ገብቼ ወይም ደግሞ ላይ ከተሳሳትኩ እዚህ ላይ ዲሊት ማለች አለ ዲሊት ማድረግ ይችላል ነገር አሁን ዳዊት እንዴት አደረኩ እና በኋላ ላይ መመለስ ከፈለኩ ዳታ ማኔጅመንት ላይ ገባለሁ። ከዛ ሪስቶር እላለሁ ማለት ነው። ሪስቶር ካደረኩ ምንድነው እንደዛ ነው ማለት ነው። ፓስወርዱን ገብቼ እገባለሁ ማለት ነው። እሺ ዳታ ማኔጅመንት በዛ መንገድ ዳታን ባክአፕ ማድረግ ይችላሉ ማለት ነው። ዳታን ኤክስፖርት ማድረግ ይችላሉ። ፎር ኤግዛምፕል ሁሉም ነገር ኤክስፖርት ማለት ነው። ፎር ኤግዛምፕል ኤክስፖርት ኦል ዳታ፣ ኤክስፖርት ክሊኒክ ሰመሪ፣ ኤክስፖርት ሰሌክት ዳታ። ፎር ኤግዛምፕል ኤክስፖርት ኦል ዳታ ካልኩ ማለት ነው ይሄን ነገር ክሊክ ካደረኩ ኤክስፖርት ይሆንልኛል። አሁን ይሄን ሁሉ ፋይል አለኝ ማለት ነው። አሁን ይሄ ሁሉ ፋይል ናቸው። እነኚህ ፋይሎች ፎር ኤግዛምፕል ይሄ ሲስተም ከጠፋብኝ ይሄንን ፋይል እስካለኝ ድረስ ምንም ነገር መሆን አይችልም። ፎር ኤግዛምፕል አሁን እስኪ ሁሉም ኢንፎርሜሽን እንዳሉ አድርጌ ስለምለው አሁን ኢንቬንተሪ ዳውንሎድ ስለ ኢንቬንተሪ አሁን ኢንፎርሜሽን እንዳይጠፋ ቢጠፋብኝም ይሄን ነገር ከዚህ ላይ ማግኘት እችላለሁ ማለት ነው። ክሊክ አድርጌ እስኪ እንክፈተው። ይኸው ሁሉም ነገር ኢንፎርሜሽን በዚህ መልኩ ተቀምጦልኛል ማለት ነው። ሁሉም በዚህ መንገድ ነው ያሉት። እሺ ይሄ ዳታ ስፖርት ነው። ይሄ ደግሞ ኦዲት ዶክመንት ደግሞ ምንድነው ተሰራ የሚለው ነገር ሙሉ ኢንፎርሜሽን ነው ሪኮርድ የሚያደርግልን። ሰፕላየር አለ። ከዛ ኢንቬንተሪ አይተም ጨምረን ነበር፣ ኤክስፔንስ ጨምረን ነበር፣ ፔመንት ጨምረን ነበር። ብዙ ነገር ነው የሰራነው የሚለው ነገር እዚህ ላይ ያሳያል። ማን ነው የሰራ የሚለው ነገር እዚህ ላይ ያሳያል። ከዛ ዩዘር አለ። ዩዘር ማለት ደግሞ አሁን ፎርዛልፎ እኔ አሁን ምንድነኝ እኔ ብቻ ነው እኔ ሲስተም የምጠቀመው ምንድነኝ እኔ አድሚን ነኝ ማለት ነው። እኔ አድሚን ነኝ። ሌላ ሰው መጨመር ከፈለኩ እዚህ ላይ ጨምራለሁ። ከዛ ያን ሰው ፎር ኤግዛምፕል ቤት አሁን አንድ ቬተሪነሪ ሰው ጨምሮ እስኪ አንድ ቬተሪነሪ ሰው ጨምሮ ሮሉን መርጣለሁ። ሮሉ ቬተሪነሪ ነው። ይሄ ሰው አድሚን አይደለም። አሁን ፓስወርዱን አልገባሁት ሴቭ አደረኩ። አሁን ሎጎ አደረኩ። ያ ሰው ደግሞ መጣና ይሄንን ነገር ሰጣለሁ። አሁን ፓስወርዱን እና በዚህ ሎጊን ሰጣለሁ ነው ሎጊን አድርጋል ማለት ነው። ሎጊን ሲያደርግ አሁን እሱ ደግሞ ምንድነው ስለ ፔመንት ምናምን ነገር ማየት አይችልም። ስለ ፕራይሲንግ ስለ ሁሉም ነገር እንደዛ ነገራቶችን ማየት አይችልም። ግን ደግሞ ኢንቬንተሪ፣ አኒማልስ፣ ቪዚት ደግሞ እንደዚህ ነገሮችን ደግሞ ማየት ይችላል። ግን ደግሞ ዛሬ ስንት እናገኙት የሚለው ነገር ምናምን ነገር እንደዛ ነገሮች ለሱ አይታዩም ማለት ነው። እንደዛ ነገሮች ለሱ አይታዩም። ለአንተ ብቻ ነው የሚታየው ማለትም አንተ ለኦነሩ ብቻ ነው። ተመልሰናል። ከዛ ደግሞ ሴቲንግ አለ። ሴቲንግ ደግሞ ምንድነው ይሄ ነገር ላይት ከሆነ እንደዚህ መቀየር ይችላል። ላይት ከሆነ ማለት ነው ዳርክ ሞድ፣ ላይት ሞድ ያውን በጣም ደስ ይላል፣ ያምራል። ላይት ከሆነ ነገር ነው። እዚህ ጋር ሴቲንግ ላይ ገብተን ከለሩን ደግሞ መቀየር እንችላለን። እንደዚህ የደፈን የምንፈልገው ግሪን፣ ብሉ፣ ፐርፕል፣ ኢንዲጎ፣ ብሉ ወደ ምንፈልገው ከለር መቀየር እንችላለን። እኔ አሁን ይሄ ይመቸኛል። ደግሞ ዳርክ አድርጎ ዛሬ አሁን ከዛ ደግሞ ክሊክ ፕሮፋይል ፎር ያንተን ፕሮፋይል ያንተን ሎጎ እዚህ ላይ ሴትአፕ ማድረግ ይቻላል ማለት ነው። ሎጎ እዚህ ላይ ክሊክ ታደርጋለህ። እዚህ ቦታ ላይ ክሊክ ታደርጋለህ። ከዛ ያለህን ሎጎ ይመርጣል ማለት ነው። እዚህ ላይ እንገባለን። እኔ አሁን አንድ ሎጎ ልምረጠው። ለፔጅ ዞን ይሄን ይመርጫለሁ። ከዛ ኖት ደግሞ ማሳብ ካለኩ ኖት የሚል ስለራሴ ማለት ነው። we are good best with ሴፍ ማለት ይቻላል። ከዛ ደግሞ ላይሰንስ ማለት ሶሊሱን በኋላ ሳያለው አፕዴት አለ። ይሄ ደግሞ አዲስ ነገር ሲጨምሩ እዚህ ላይ ተደርጋላችሁ። ከዛ አፕዴት ይመጣላችኋል ማለት ነው። የመጨረሻ ላይ የቀረው ምንድነው ላይሰንስ ነው። ላይሰንስ ማለት ደግሞ ምንድነው አሁን ለምትሰሩት ነገር አሁን ፎር ኤግዛምፕል እዚህ አሁን ለ14 ቀን ወይ ደግሞ ለ13 ቀን ያለምንም ክፍያ መጠቀም ትችላላችሁ። ስንት ነው ያልኩት? ለ13 ቀን ያለምንም ክፍያ መጠቀም ትችላላችሁ። ግን ደግሞ
ቀኑ ሳይደርስ ብትከፍሉ ጥሩ ነው። ግን ደግሞ አሁን ይሄ ሲስተም እኔ በብዙ መንገድ ነው የሚሸጠው። መጀመሪያ እስኪ ላሳያችሁና አንድ ጊዜ ምንድን ነው ያለው እኔ ሎካል ኮምፒውተር ነው ያለው። እኔ ፓስወርዱን እሰጣላችኋለሁ። በዛ መንገድ ነው የምታስገቡት ማለት ነው። ፎር ኤግዛምፕል እኔ አሁን እዚህ ጋር ክሊኒክ ላይሰንስ ጄኔሬተር አለ አንድ ፋይል አለኝ። ምንድን ያለው መሰለህ እሱ ድረን እስኪሆን ድረስ የስድስት ወር አለ የአንድ ወር አለ የአንድ ዓመት አለ ሙሉ ዘመን አለ ማለት ነው። ከዚህ ውስጥ መምረጥ ትችላለህ። ፎር ኤግዛምፕል በየስድስት ወሩ ገንዘብ መክፈል ትንሽ ማለት ነው። በየአንድ ዓመቱ መክፈል እሱ ትንሽ ትልቅ ነው። ከዛ ደግሞ ሙሉ ላይፍ ታይም ማለት ደግሞ አንድ ጊዜ ብቻ ነው የምትከፍለው። ሲስተሙ ሁሉም ጊዜ ለአንተ ነው የሚሆነው ማለት ነው። አሁን ከዛ ምንድነው አሁን ሲስተም ገንዘቡን ከከፈላችሁ በኋላ በቴሌግራም ትልክልኛላችሁ ማለት ነው። ይሄን አይዲ ትልኩልኝ እናንተ ኮምፒውተር ላይ ያለው ማለት ነው። ይሄን አይዲ ኮፒ አድርጋችሁ ትልኩልኛላችሁ። እኔ ደግሞ ሲስተም ላይ ገብቼ እዚህ ቦታ ላይ ክሊክ አድርጌ ጄኔሬት ለእናንተ ያደርጋለሁ ማለት ነው። ያደርጋለሁ። የትኛውን ነው መግዛት የምትፈልጉት? የስድስት ወሩን ነው የአንድ ወሩን የአንድ ዓመቱን ነው? ፕራይሱ ደውሉልኝና አናግሩኝ። በዛ መንገድ አደርግላችኋለሁ ማለት ነው። ፕራይሱ እንደዛ ነው። ከዛ ደግሞ ከዚህ ውስጥ መምረጥ ትችላላችሁ። ከዛ ላይፍ ታይም መሆን ይችላል። የፈለግኩን መርጣለሁ። ፎር ኤግዛምፕል አሁን ሜይ ቢ 30,000 20,000 ከከፈላችሁ በኋላ ላይፍ ታይም የሚሰጠው ከሆነ ጄኔሬት አደርጋለሁ ማለት ነው። ይሄን ጄኔሬት ካደረኩ በኋላ ይሄ ነገር ፋይል ልክላችኋለሁ በቴሌግራም ማለት ነው። የሚልካችሁ ፋይል ኖርማል ፋይል ነው። እቺን ፋይል ነው የሚልክላችሁ። ኮንፊውዝ እንዳትሆኑ። እቺን ፋይል ዝም ብዬ ወደ ቴሌግራም አካውንታችሁ ልካለሁ ማለት ነው። ወደ ቴሌግራም አካውንታችሁ ስልኩ ምንድነው እናንተም ታደርጋላችሁ። ያንን ፋይል ዳውንሎድ ታደርጋላችሁ። ከዛ ደግሞ ያንን ፋይል ኢምፖርት ታደርጋላችሁ ማለት ነው። ኢምፖርት ብላችሁ ከዛ ያንን ፋይል ትመርጣላችሁ። እኔ አሁን ይሄንን ፋይል መረጥኩና ያንን ፋይል ማለት ነው። ከዛ ፋይሉን ኦፕን ስለው ምንድነው የሚሰጠኝ መሰለህ እንትን ይሰጠኛል። ይሄ አንሊሚትድ የሚባለው ነገር እዚህ ጋር አሁን 14 ቀን አይደለም የላይፍ ታይም ሙሉ ነው የሚሰጠኝ ማለት ነው። በዛ መንገድ ነው የሚሰራው ሲስተሙ ማለት ነው። ይሄ አይዲያ ነው እንደምሰራ ነው። ከዛ ደግሞ ላይፍ ታይም ይሰጣችኋል። በዛ መንገድ ነው የሚሰራው። አሁን ለምንድን ነው የሚሰራው? እስኪ አይ ቲንክ ክሊክ አይደለም ሲስተሙን ቦታ ያደረኩት። ይሄ ነው መሰለኝ። ሶሪ ስህተት ነው ኢምፖርት ያደረኩት። ይሄንን ነው በጣም ጥሩ ኢምፖርት አድርጋለሁ። አሁን አንሊሚትድ ይላል። ስለዚህ ላይፍ ታይም ምንም አስከፍሉም። እንደዚህ ነው የምትቀጥሉት። ጥያቄ ካላችሁ በዚህ ስልክና በዚህ ዋትስአፕ እና በዚህ ቴሌግራም አውሩኝ። ቪዲዮም ደግሞ ይሄንን ላይ ክሊክ አድርጋችሁ የኔን ቪዲዮ አሁን የላኩልኝ ቪዲዮ ማየት ትችላላችሁ ማለት ነው። ከዛ ባለፈ ደግሞ በቃ በዚህ አውሩኝ። አመሰግናለሁ።